አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድን የተከበራችሁ የኔ ማቲቭ ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ላይክ አድርጉልኝ፣ ሀሳብ አስተያየታችሁን ስጡኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ያረጋችሁ አበረታቱ። ጀማሪ ነኝ፣ አበረታቱ ይባላ። ለምታበረታቱ ደግሞ ሰብስክራይብ ላይክ ለምታደርጉልኝ ከልብ አመሰግናለሁ። ጀማሪ ስለሆንኩኝ ሀሳብ አስተያየታችሁ ስለሚጠቅመኝ ሀሳብ አስተያየታችሁን አስቀምጡልኝ ወዶቼ፣ አመሰግናለሁ። ወደ ቪዲዮዎችን ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣሁላችሁ። ብዙዎቻችሁም ሱመያም መልሱን ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከእነ አብዲ ጋር ሆኜ ስፈልጋት ቆይቼ በስተመጨረሻው የት እንደተገኘች እስከ መጨረሻው አዳምጡኝ እና ውድ ቤተሰቦቻችን ቪዲዮ ላይ እንዳያችሁት ከእነ አብዲ ጋር በጣም ዞርን በመኪና አንድም ቀን አይደለም 2-3 ቀን በላይ ዞርን። ከአብዲ ጋር ብቻዬንም ሄድኩኝና ይኸውላችሁ ብዙዎቻችሁ ላታምኑ ይችላላችሁ። ሄድኩኝና ስንጠይቅ ቤት ቀይራለች አሉ። ያው እኔም ደግሞ ጊዜ እየጠበቅኩ ነው፣ ባሏ ወደ ስራ ቦታ ሲሄድ ምናምን ነገር ነው። በደንብ አድርጌ ሴቶች ልኬባቸው በሴት እንደዚህ እንዲጣራልኝ አድርጌ በማውቀው ሳጣራ ልጅቷ ተሳፍራለች ይላሉ። ወዴት ውዴዳ ይሁን አድራሞት ይሁን ከዚሁ ሀገር ውስጥ ሆነ ወደ ሌላ ሀገር ተሳፍራለች ይላሉ። በምክንያት ባሏ እዚህ እያለ እንዴት ብቻዋን ተሳፍራለች ስጠይቃቸው ከባሏ ጋር ተጣልታ ልጇን ይዛን ሄደችው። ከባሏ ጋር ተጣልታ ልጇን ይዛ ተሳፍራለች። የት እንደሆነ ግን በእርግጠኝነት ያውቁም። እኔ እንጃ ነው የሚሉኝ። ያው ያለችበትም በደንብ የሚያውቀው ባሏ ነው። ባሏን ደግሞ እንዴት ትጠይቀው? ባሏን አይቼዋለሁ። ትንሽ ተኮራሿን ደግሞ አናገርም። ባሏ አለ። ባሏ እዚህ ነው ያለው። ልጅቷና ህፃኑ ልጅ የሉ እና በቃ ሱመያ ይኸው የዲኤንኤው ምርመራ ውጤት ይሄንን ይመስላል። በአንድ ቀን አጠዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር፣ ከሌሎች ከተለያየ ሰዎች ላጣራ ማለት ነው። ከባሏ ጋር ኃይለኛ ጸብ ነበረ። ተጣልተው ሄዳለች። እዚህ የለችም። ተፋቷል ሁላ ነው ያሉት። ይህን ሁላ አላውቅም። ምናልባት ቪዲዮን አይተው ታውቆ ተጠራጥሯት ተጨቃጭቀው በዛ ጉዳይም ሊሆን ይችላል። ሰውም ወረኛ ነው ሊያደርሱ ይችላል። በዛም ጉዳይ ሊሆን ይችላል የጣሉት። ብቻ ተጣሉና ተለያዩ ይላል እና ሱመያ የምትጠብቂውም ዲኤንኤ ምርመራ ምንም ነገር የለም። አመንሽኝም አላመንሽኝም። ትልቋ ደግሞ እዚህ ጋር ጨዋታ የተጫወተችው እኔ የተጠራጠርኩት አቶ ሰላምን የተጠራጠርኩት። እሱን ጉዳይ ግን ገና አጣራለሁ። ሳላጣራ ምንም አላወራም። ሰላምን የተጠራጠርኩት ሮጣ የመጣችው ለተንኮል ነው ያልኩት። ልጅቷን ልታሻሻት ልደብቃት ሊሆን ይችላል። ሳላጣራ በደንብ አላወራም፣ ግን አጣራለሁ። እና ሰላምና ሀዋም ቁጭ ብለው ፓስፖርቱን እንትን እንዳልኩት ቪዲዮ ሰርቶ ለቋል። ከሰላም ተናግራለች። ያው እኔ የሰላም ፓስፖርት ምንም አያደርግልኝም፣ አልሳፈርበትም፣ የትም አልሄድበትም። የምፈልገውን ነገር ብቻ እንድታደርግልኝ ነው። ሰላምን ፓስፖርቷን ያስኩባት እንድትተባበረኝ ነው እንጂ ሌላ ተንኮል ባስብ ፓስፖርቱ ምን ይሰራልኛል? ሰላምን ራሷን አልይዛትም። ሰላምን ራሱ ይዣት የሆነ በር ዘግቼባት ማረጋትን አድርጌ እንትን እላለሁ። ግን ሴት ነች፣ ከሴት እጅ ጋር አልፎካከርም። ወንድ ቢሆን ኖሮ አስፓልት ላይም በቂያችን ነው፣ ለመጣላትም የሚፈልገውን ነገር ለማድረግ ማለት ነው። ግን ሰላም ሴት ልጅ ስለሆነች እሷ ላይ እጄንም ማንሳት አልፈልግም፣ ምንም ማድረግም አልፈልግም። ምንም አላረጋትም። አንድና አንድ ነገር ብቻ እሷ የሚያስፈልጋትን ነገር ይዣለሁ። አዎ ፓስፖርቷ እኔ ጋ ነው። ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርትሽ ወዴት መሳፈራችን እዚሁ ነው ያለሽው። ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የሚፈልገውን ነገር እስካጣራ አርጊልኝ ስል የነበረው ሚሞሪ ነበረ ስጠይቃት የነበረው። ትቼዋለሁ ሚሞሪ ነው። አትስጠኝሽ። ይዞ አዞርም እሷ ጋ የለም። እንደማላገኘው አውቄያለሁ። እዚህ እሱ ሌላ ጊዜ እንጠይቅበታለን። ሚሞሪው ሳይሆን ልጅቷን ደብቃታለች። ሰላም ሱመያ ለእሷ የምታግዝ የመሰላት ነው እንጂ ለእሷ የሚያግዝ ሰው ቢሆን አንድ ላይ አስቀምጦን ወይም ደግሞ ከኔ ጋር ራሱ ሆና እኔን አግዛኝ ያጠፋው ጥፋት እንደዚህ ያጠፋው ብላ
በሽማግሌዎች ሱመያን እንድለምናትና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። ሰላም ማለት ነው የኔና የሱመያ ጉዳይ እንዲፈታ። ሱመያም የማትፈልገውን ነገር ለዚህ አይነት ጉዳይ ነው ከአንተ ጋር መኖር ማልፈልገው፣ ይሄንን አድርግልኝና ከአንተ ጋር እኖራለሁ ልጆችን አሳየው የሚለውን ቁጭ አድርጋ ቢያንስ እሷ ማችል ከሆነ እንደ ትልቅ ሰው እንደተማረ ሰው ብታስብ ቁጭ አድርጋ እኔና እሷን በጠረጴዛ ዙሪያ እሷ እኔንም ከኔ ጋር ፌስ ቱ ፌስ መገናኘት ካልፈለገች ሽማግሌዎች የእሷን ቤተሰቦች ሆኑ የኔም ቤተሰቦች ሆኑ አመቻችታ ሁለታችን የሆነ መንገድ በቃ አለ አይደለ ወይ ታርቁ ወይ አትታርቁ የሚለውን መጨረስ ትችል ነበር። ታርቀንም አልታረቅ ተጣልተንም አልጣላን እስከ መጨረሻ ተለያይተንም አልተለያየን ልጆቼንም አላሳየች። ህጉም እኮ ልጆቹን አታሳይ አይልም። በህግ በኩልም ብንሄድ ማለት ነው አታሳይ የሚል ህግ የለም። አብረሹ መኖር ካልፈለግሽ የእሱም ልጆች ናቸው። ብቻሽን አመጠሽ ብቻሽን አልወለድሻቸውም። መፍት አለኝ በህግ መጠየቅ ማለት ነው። ግን ለዚችው ጉዳይ ብዬ ሌላ ነገር አንቺ ላይ ብሶት እንዳይባባስብሽ እንዳትናደጂ ከሰሰኝ፣ በህግ ጠየቀኝ፣ ምናምን እንደዚህ ያደረገኝ፣ በህግ አስገድዱ ልጆቹ እንዲህ ብለሽ የበለጠ ከዚህ ሀገር ከኢትዮጵያ ጠፍተሽ እንዳትወጪ እሱ ፍራቻ ስላለብኝ እና የልጆቼ እናት ነሽ አንቺ ላይም በህግ ምናምን አላስጠየቅሽም። አጥፍቻለሁ፣ ጥፋቴን ይቅርታ አድርጊና ልለምንሽ ብዬ ተንበርክኬ ለመንኩሽ፣ አልቅሼ ሁላ ለመንኩሽ። እምቢ አልሽ። ምን ላድርግ? እሺ አንተም አሳይሃለሁ አልሽ። አንቺም የምትፈልጊውን አሳይሃለሁ የምፈልገውን መስፈርት ካሟላልሽ የልጁ ጉዳይ እዛ የተወራልኝ ነገር እውነትና ውሸት መሆኑ ይለየልኝ ይጣራልኝ አልሽ። ትኬት ቆርጬ መጣሁ። ኢትዮጵያ ውስጥ አይደለም እዛው በ5,000 በ3,000 የሚሄደው ትኬት ቆርጬ እዚህ ድረስ መጣሁ። የመን ድረስ ስመጣ እኔ ላጣራ መጣሁ። ሰላም ምን ልታደርግ መጣች? ቢያንስ እኔ ካጣራው ካስመረመርኩ በኋላ ስትልኝ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉሽ፣ አረቦች አሉ፣ ሴቶች ከኔ ጋር በስ በመልእክት እንኳን ማድረስላቸው። ከዛ እነሱ ያንን ወረቀት ምናምን ይዘው ከፈለጉ አንቺ ራስሽ ተናግረሻል። ካስመረመርኩ በኋላ የተመረመረበት ሆስፒታል ዶክተሮቹ ያሉሽ አረቦች ጓደኞችሽ ሊያጣሩ ይችላሉ። ከማጣራትም አልፎ ከኛ የሚፈለገውም ጸጉርም ሆነ በደምም ሆነ በምንም እንዲመረመር በምትፈልጊው መንገድ የሚመረመረው ናሙና የኔንም የልጁንም ለምትፈልጊው ዶክተር ሰጠልሽ ነበር፣ ወስዶ ያስመርምሩልሽ። ከኔ የሚፈልገውን አደርግ ነበር። ግን ሰላም ይሄ ሁላ እንዳይጣራ የእሱ ጉዳይ ከተጣራ እኔና አንቺ እንታረቃለን። ሰላም እኔና አንቺ እንድታረቅ ማትፈልግበት የሆነ ጉዳይ አለ። በደንብ ራስሽ እንትን በይ። እንደዚህ ሁል ጊዜ ከአንቺ ጋራ እዚህ እጅ ላግዝሽ እዛ ሁኝ እያለችሽ እኔና አንቺ እንዳንታረቅ የምታደርገው ሚሞሪውን ሰርቃ አምታ የሰርጉ ቪዲዮ ላንቺ አሳይታሽ ንዴቱ እንዲባባስብሽ እና ጥላቻው እንዲብስብሽ ብዙ የሰርጉ ሚሞሪ ኤዲት ያልተደረገ ቪዲዮዎችን አመጣችልሽ። የሰርጉ ቪዲዮ ኤዲት ሳይደረግ ብዙ አይነት ነገሮች ይኖራሉ። ቤት ውስጥ ያሉ ዝግጅቶች አሉ። የሆነ ወሬ ይወራል፣ ጨዋታዎች ይጨዋወታል። ብዙ አይነት ጨዋታዎች እንጫወታለን። ልምምድ ስናደርግ የሆነ በቃ አለ አይደለ የሆነ መተቃቀፍ አለ፣ መሳሳም አለ፣ ምናምን እነሱን እንድታያቸው ፈልጋ ነው። ራሷ ካየች በኋላ እዛው መደበቅ እንኳን ትችል ነበር። ጤነኛ ሰው ብትሆን እዛው ትደብቃለች። ሱመያ እነዚህ ስታያቸው ይብስባታል፣ ትናደዳለች። ሰው ሀገር ነው ያለችው ምናምን ብላ መደበቅ ትችል ነበር። ከኢትዮጵያ ትኬት ቆርጣ እዚች እኔ ያለሁበት ውስጥ የድሮ ስቱዲዮ ቢሮ ውስጥ ይዛ መጣ። አብራችሁ ቁጭ ብላችሁ ሜሞሪዎቹን አሳይችሽ፣ ሰርጉን ቪዲዮቹ ምናምን አሳይችሽ። ሰርግ ኖርማል ሰርግ ወይ ሰው ሲጎራረስ ሲጨፈር ምን ሲባል አላ እሱ እንኳን ኤዲት የተደረገ ቢሆን እሺ፣ ኤዲት ሳይደረግ ብዙ ልምምድ አለ እዛ ጋር። ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ። ስታያቸው እንደዛ ትናዳለች። ብዙ ያወራናቸው ወሬዎች አሉ እዛ ላይ ስለ እሷ መጥፎ ሳይሆን ሌላ ነገሮች ያወራናቸው አሉ። እነዚህ ስታይ ሱመያ ያብስባታል። ወጣም አላሳየችውም፣ እንዳላየም ለማስመሰል ነው እንትን ያለችው ማለት ነው። እና እኔ አሁንም ቢሆን ሚሞሪውን አይደለም ሚሞሪው አይደለም ችግሬ፣ ሚሞሪውን ቤት ድረስ ደፍራ መጣ ካሜራማኖቹን አታላ ሰርቃ በመሄዷ ነው እልህ ስለያዘ ልቀበላት የፈለግኩት እና ፓስፖርቷን የቀማት መንገድ ላይ። ግን አሁን ጉዳዩ አይደለም። ሰላምም የደበቀቻት ልጅ ካላመጣች ፓስፖርቷን አታገኝ።
ልጅቷን የደበቀችው ሰላም ናት። አመናችሁኝም አላመናችሁኝም ልጅቷን የደበቀችው ሰላም ናት። ሰላም ልጅቷን ደብቃታለች፣ እንዳላገኛት አድርጋለች። ሮጣ ቀድማ የመጣች እሷ እዚህ ኢትዮጵያ ነኝ ብላ ቪዲዮ የሰራች ቀን፣ የመን ነኝ ብላ ቪዲዮ የቀረጸች ቀን እኔ ኢትዮጵያ ከአዩ ጋር ነበርኩ። በዛች 2-3 ቀን ውስጥ የምታደርገውን አድርጋ ሀዋ ጋር ራሱ የመጣችው ስለ ልጅቷ ጉዳይ ስትላታ ልታጣራ ነው የመጣችው፣ ሌላ ጉዳይ አይደለም። እና አሁን የሰላምን ጉዳይ እሷ ላይ ሳልደመድም በፊት ማጣራቸው ብዙ ነገሮች አሉ። አጣራና የእውነት እሷ ከሆነች ያሸሸችው ትልቅ ችግር ነው የሚፈጠረው። እና ብዙዎቻችሁ ደግሞ ሴት ልጅ ላይ ኮመንት ስር እንዳለ ሰው እንዴት ሴት ልጅ ላይ ፖሊስ ታመጣለህ? እኔ እንዴ ፖሊስ ያመጣሁት? ፖሊስ እኮ የጠራችብኝ እሷ ነች። እሷ ፖሊስ ጠራችብኝ። አገሪቷ ለሴት የምትሆናት እንደፈለግኩ ያደርጉሃል፣ እኔን በዋሻቸውም እኔን ያምኑኛል፣ እንደፈለግኩ አደርጋለሁ ብላ ሄዳ ፖሊስ አመጣች። እኔም ደግሞ ምንም እንደማላመጣ ነበር ያሰበችው። ምን ማድረግ እንደምችል አሳየኋት። ያመጣችውን ፖሊስ ነው ለእሷ ሳይሆን ፖሊሶቹ ላመጣችሁ ፖሊስ ነው ፖሊሶቹን የጠራሁት። እነሱ ስለሚባቡ እኔ እና እሷ እንድነጋገር እሱ ፖሊሱ ዞር ማለት ስለነበረበት ነው። ለዛ ነው የጠሯቸው። እኔ ጠሯቸው፣ እሱን ሂድ አሉት። እኛ እንድንነጋገር ሆነም ማለት ነው እንጂ ሌላ ጉዳይ። እኔ መጀመሪያ እሷ ልደበድባት አይደለም ፖሊስ ያመጣችብኝ። ፖሊሱንም አመጣች አላመጣችም ፓስፖርቱ እጅ ላይ ገብቷል። ያው ነው። ብዙዎቻችሁ ተናዳችሁ ሴት ልጅ ላይ እንዴት ታመጣለህ? ሴት ልጅ እንዴት ታደርጋለህ? ላስደበድባት ወይ ላሳስራት አይደለም። ሴት ልጅ ናት እና እንዳሰባችሁት አይደለም። እሷ ፖሊስ ስለጠራች ነው ፖሊሶቹ የሚጠሯት። እሷ እኔ ላይ ፖሊስ ስላመጣች ፖሊሶቹን ጠሯቸው። እሷ 10 ፖሊስ ብታመጣ እኔ 100 አመጣ ነበር። የማምጣት ብርቅ አይደለም ግን። ስለዚህ አሁን ቤተሰቦችም እየጠበቃችሁ የነበራችሁት ለምን ሱመያ አድርግ ያለችውን አንተ የተላከውን የሄድክበትን ጉዳይ ትተክ ለሜሞሪ ነው ወይ ምናምን ብላችሁ ነበር። እኔ ሜሞሪ ትቻለሁ፣ ስለ ሜሞሪ አይደለም። ልጅቷ ጠፍታለች፣ ከዚህ ሀገር ወጥታለች ተባለ። ሳፍር የት እንዲልች አላውቅም። ከ2 ከ3 ቀን በላይ ሲዞር ነበር ከተማን በሙሉ በመኪና የተጠራጠርኩት። ትሰራለች የተባለው ቦታ ሳጣራ ነበር ከና አብዲ ጋር ዞሬ። ምናልባት ከሱ ስጣላ የምትሄድበትን ቤት ላጣራ ሄጄ ነበር። ሁሉም አይተናት አናውቅም። ከባሏ ጋር የሆነ ጊዜ ትገኝታለች፣ ከዛ በኋላ የት እንዲልች አናውቅም። አንዳንዶቹ እዚሁ የመን ውስጥ ሆኖ ሌላ ከተማ አለ። ለምሳሌ ኢትዮጵያ ውስጥ ሆኖ አዲስ አበባ፣ ባህር ዳር፣ ባሌ ምናምን እንዲባሉ የተለያየ ከተማ አለ ማለት ነው። እንደዛ ነው። ውዴዳ ምናምን ለማታውቁ ሰዎች ማለት ነው። ተሳፍራለች። ውዴዳ ይሁን አልቃይዳ ይሁን አድራሞቲውን አናውቅም ነው ያሉት። የትኛውን ብዬ ሄጄ ልፈልጋት? በእርግጠኝነት የሚያውቀው ሰው የለም። ባሏንም ብዬ ልጠይቀው። ምናልባት ቪዲዮ የሚያይ ከሆነ ደግሞ ያው እንትን ይላል። ሲጀመር አሁን ይህንንም ራሱ አላወራም ነበረ፣ ግን በዚህ ቪዲዮ ራሱ ሊያውቅ ይችላል። ግን ተጣልተዋል፣ ተለያይተዋል፣ ተፋተዋል እንዳል የተባልኩት በምን ጉዳይ እንደሆነ አለኋልም። በምን ጉዳይ እንድጣሉ ባላውቅም ተጣልተው ተፋተውን ሄደችው የሚባል መረጃ ነው የደረሰኝ። እና ሱመያ እሺ አሁንስ ምን ላደርግልሽ? ይኸው የለችም፣ ጠፍታለች ተባለ። ከዚህ ሀገር ወጥታለች ከባሏ ተባለ። ከባሏ ጋር ተጣልታ። ስለዚህ ያው ምን ላድርግሽ? ላስመረምር ነበር የመጣሁት። በፈለግሽው ልማልልሽ አልኩኝ። ወላሂ የኔ ልጅ አይደለም፣ ወላሂ የኔ ልጅ ከሆነ ዛሬን ቀን አያሳድረኝ እምልልሻለሁ። የኔ ልጅ አይደለም፣ በፈለግሽው ልማል አልኩ። ሰው እኮ ማንኛውም ሰው የራሱ እምነት አለው። በእምነቱ ይማማልና ይተማመናል። ልማልና እመኝኝ አልኩኝ። በቃ ከምርመራ ውጭ እኔ ምዬ ከዋሻዎች የምጠይቅበት እኔ ነኝ። አንቺ ምን ያስጨንቅሻል? እኔ ልማልና በፈለግሽው ማላ ልማልሽ፣ እመኝኝ። ስለዚህ የሆነ ነገር አጣራ አልሽ። እኔ እንዳጣራ ነበር እንትን የፈለግሽው። ሰላም አታቆም ልጁ እኔ የማቋረደ ሰላምም የላክሻት አንቺም እጅሽ ውስጧ ካለ አብራችሁ ተነጋግራችሁ ከሆነ የመጣችው